بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده يتكبراتشو وندموچنا اهتوچ السلام عليكم ورحمة الله وبركاته ባለፈው ሐለቃዎች ላይ ቅድመ ሐጅ ዝግጅቶች ምን ማድረግ አለብን በሚል ዙሪያ አንድ 6 ነጥቦችን ለማስታወስ ሞክሬያለሁኝ። ዛሬ ደግሞ በኢዝኒላህ ተዓላ ቀጥታ ወደ ሐጁ ስርዓት እንገባለን። እንግዲህ ሐጅ ስናደርግ ነብዩ አለይሂ ሰላቱ ወሰላም ያስተማሩን 3 አይነት የሐጅ አደራረጎች አሉ። አንደኛው የሐጅ አይነት ሙተመቲዕ ይባላሉ። ሐጅን ከሚያደርጉት ተመቱዕ በመንለው ወይ ሙተመቲዕ እንለዋለን ሰውየውንና ስሙ እንደዚህ ይባላል። ምን ማለት እንደሆነ አብራራዋለሁኝ። ሁለተኛው ቃሪን ይባላል። ሶስተኛው ኢፍራድ ብለን እንጠራዋለን ማለት ነው። እነዚህ የሐጅ አይነቶች ናቸው። እንግዲህ ሐጅን ስናስብ ከሶስቱ በየትኛው ነው የምናደርገው የሚለውን በደንብ እንድታውቁት የተለያዩ አጋጣሚዎች ስለሚመጡ በዛ አጋጣሚ ሐጅ አመለጠን የሚለው ስሜት እንዳይሰማን የሐጅን አይነቶች ለማብራራት ያክል የመጀመሪያው ብዙ የማንተገብረው ኢፍራድ ከሚለው እናነሳለን። ኢፍራድ ማለት ምን ማለት ነው? ሐጅን ብቻ ማድረግ ማለት ነው። 8ኛው ቀን ላይ መካ ሲገባ ዑምራን አያደርግም፣ ቀጥታ ወደ ኢፍራድ ይገባል፣ ወቅት ስለማይኖረው ማለት ነው። የዛን ጊዜ የሚነይተው ምንድነው? ለበይክ አላሁማ ሐጀን ብሎ ይነይታል። ኢህራሙን ከሚመጣበት አቅጣጫ ላይ ለብሶ መካም ካለ ከመካ ኢህራሙን ለብሶ ወይም ደግሞ ከሚመጣበት አካባቢ ራሱን የቻለ ሚቃት ወይም የሚነይትበትና ኢህራም የሚያደርግበት ቦታ የተወሰነለት ስላለ በዛ መሰረት ሐጁን በኢፍራድ ይጨርሳል። ከዑምራ ጋር ምንም የሚያገናኘው ነገር የለም ማለት ነው። ሁለተኛው ቃሪን ይባላል። ቃሪን ማለት ምንድነው? ሁለቱን አንድ ላይ አጣምሮ ሐጅ ማድረግ ማለት ነው። ምን ማለት ነው? ይሄ ማለት ዑምራን ያደርጋል። ዑምራን አድርጎ ሲያበቃ የኢህራም ልብሱን ሳያወልቅ የዑምራን ስርዓት ሳይጨርስ 8ኛውን ቀን ጠብቆ ቀጥታ ወደ ሐጁ ስርዓት ይገባል ማለት ነው። እንዲህ አይነቱ ደግሞ ቂራን አድርጌያለሁኝ እኔ ቃሪን ነኝ ይላል ማለት ነው። በዛ መልኩ ሐጅ የሚያደርገው እንዲህም አይነት ነገር የሚያደርጉ ጥቂት ሰዎች ሊኖሩ ይችላሉ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ይሄንን አድርገውታል። ለምሳሌ ምን ማለት ነው? 7ኛው ቀን ላይ ሲደርስ አንድ ሰው መካ ማለት ነው ዑምራን ያደርጋል። ጠዋፉን አድርጎ ሳዕዩን አድርጎ ሐልቅ አያደርግም፣ አይላጭም ወይም ጸጉሩን አያሳጥርም። ይጠብቅና አዲስ ንያ ሳይነይት በዛው ንያ 8ኛው ቀን ላይ ወደ ሐጅ ስርዓት ይገባል ማለት ነው። ይሄ ሰው ሲነይት ምን ብሎ ይነይታል? ለበይክ አላሁማ ዑምረተን ወሐጃ ብሎ ንያውን ያደርጋል። ዑምራንም ሐጅንም አንድ ላይ ነው የማደርገው ብሎ በዚህ መልኩ ያደርጋል ማለት ነው። ይሄ ሁለተኛው የሐጅ አይነት ነው። ሶስተኛው የሐጅ አይነትና ብዙውን ሰዎች የሚያደርገው ቀላል የሆነው ጥሩ የሆነው ነብዩ አለይሂ ሰላቱ ወሰላም የተመኙትም ይሄንን ባደርገው ብለው ሙተመቲዕ የምንለው በተመቱዕ የሚደረገው የሐጅ አይነት ነው። ከኢትዮጵያ የምንሄደው በአጠቃላይ ማለት ይቻላል እሱን ነው የምናደርገው። ያው የምናደርገውን የሐጅ አይነት ማወቅ ስላለብን ነው ይሄን እያወራሁ ያለሁትና እሱ ተመቱዕ ይባላል። እንግዲህ ምን ማለት ነው ተመቱዕ ማለት? ዑምራን ቢአክመሊሂ እናደርግና ዑምራን ከጨረስን በኋላ ተህሊል አድርገን የዑምራን ስራ ጨርሰን ልብስ ቀይረን እረፍት አድርገን ከዛ በኋላ ለሐጅ ደግሞ እንደ አዲስ ከመካ የምንነይተው ነገር ተመቱዕ ይባላል። ስለዚህ ይሄ ሲነይት ምን ይላል? ለበይክ አላሁማ ዑምረተን ሙተመቲዐን ቢሃ ኢለል ሐጅ። ዑምራን የነየተው ሙሉ የዑምራን ስራ ይጨርሳል። ከዛ በኋላ ተህሊል አድርጎ ከጨረሰ በኋላ እንደ አዲስ ንያ ነይቶ ደግሞ ሐጅ ላይ ይገባል ማለት ነው። ስለዚህ ምንድነው የሚያደርገው? ዑምራን ይጨርሳል። ከኢትዮጵያ የምንሄድ ሰዎች ልብ በሉ። አሁን እዚህ ጋር እንግዲህ ወደ ሐጅ ስርዓት ልንገባ ስለሆነ ማለት ነው። ኢህራማችንን ከኢህራም በፊት እንግዲህ መተጣጠብ አለ። ጥፍሮቻችንን እንቆርጣለን፣ ጸጉሮቻችንን እናስወግዳለን፣ ሽቷችንን አድርገን ተዘጋጅተን ነው የምንሄደውና ተጨባጩ ጉዟችን ከዚህ ወደ መዲና ከሆነ ኢህራም መልበስ አያስፈልገንም። የመዲና ሰዎች ሆነን ከዛ ነው መነየት ያለብንና ምክንያቱም ከዚህ ከነየትን ከቦሌ ተንስተን ኢህራም ለብሰን መዲና ቆይተን 3 እና 4 ቀን መካ ደርሰን ዑምራ እስከምናደርግ ድረስ የኢህራም ልብሳችንን ማውለቅ አንችልም። ስለዚህ እንደዛ አይደለም የምናደርገው ምንድነው? ከቦሌ እንነሳለን፣ ቀጥታ ኖርማል ልብስ ጀላቢያችንን ሱራችንን ለብሰን መዲና እንሄዳለን። ከመዲና ነው ማለት ነው የመዲና ሰዎች ሆነን ኢህራም የምናደርገው ማለት ነው። እሱን ኢንሻአላሁ ተዓላ በዝርዝር
ዑምራ ስራዎች ምንድናቸው ምንድን የምናደርገው የሐጅ ስራዎች ምንድናቸው የሚለውን በቀጣይ ፕሮግራም ላይ ለማየት እንሞክራለን አብዛኛውን ሰው የሚያደርገው هذا وصلى اللهم وسلم على نبينا محمد والسلام عليكم ورحمة الله وبركاته